ማህበር አክሲዮን ፕሪሚየር ሊግ ኢትዮጵያ ከሙን ኮሚቴ አባላት ፈጻሚ ስራህ ፌዴሬሽን ኩዕሶ እግሪ ኢትዮጵያ ሰለስቴን ጋንትሳት ትግራይና መቀለ 71 ወልዋሎ ዩኒቨርሲቲ አድግራት ስሑል ሽረ አብ ፕሪሚየር ሊግ ኢትዮጵያ ከቀጽላ ድማ ውሳነ መምሕልላፍ ኺልሎ ክብራት ተኸታተልትና ፍላይ ሰለስቴን ጋንትሳትና አውዙ ዓመተ ስፖርት እዚ ስትራግል ገረንየን ተቃሊሰንየን ትውጽኢት ቴክኒካል ውን ትገምጊምናዩ ከምት ኩላትና ንፈልጦ ብትለመዝገው ውጽኢት ድኹም እዩ ካፍት ሊግ ውን ሙራድ ኺለን ነረን ተባይሉ ላ ተወግዕ ነይሩ አውዙ መንጎዚ ብፍላይ ድማ ብቱ ማህበር አክሲዮን ፕሪሚየር ሊግ ኢትዮጵያ ወይ ድማ ሼር ካምፓኒ ንውሎ ትለውጾ መምርሒ ብፍላይ ቀጥታዊ ለኾነ ምስናይ ፋይናንስ መምርሕታት ጥሂሶም አብሎሎም ጋንትታት ክሲ መስሪቱ ጥፋት አለኩም ብልብል ትውሳነ ተማሐላሊፍ ነይሩ ካፍቶም ውሳነ ተማሐላለፈሎም ጋንትታት መቻል ሲዳማ ሐዋሳ መቀለ 71 ነይሩ ዝርዝሮ ለሐለፈውን ላልዕልናዮ ስለልነበርና ብዙሕ እንውሎ ይኾነ ግን ድማ ካውዚአቶ መቀለ 71 ጥራሕ ነይሩ ተቀጽዓ ቆልዓ አው ቋሚ ተሰላፍነት ለካተተ ትኹነታት ብሕጊ ልክታዝ ሕጊ ለሕጉ ድማ ብትናይ ስፖርት ሲስተም ልክኸድ ምግባር ኺሎም እዮም በዘጋጣምዚ ለቦርድ ስፖርት ክለብ መቀለ 71 ክምስገኑ ይለሎም ብዚ ሓምቱ አፍቱ ከማሕሹ ልግባእ እንነግሮ አይ ኦዲት ወይ ሓፈሻው ጉባኤ አይገበርኩም ኢልና ሕቶታት ነልዕለሎም ሓቀይነና በአንጻሩ አብዘውዝኒ ያለው ሰዱዋ ተበግሶ ለምድና ቀይካሊ ክነመስግነው ይለልና ስለዚህና ስፖርትና ለቦርድ ስፖርት ክለብ መቀለ 71 እዚ ጉዳይ እዚ ሲሪየስ ሒዝኩም በቀጥታ ላብ ካስ ወሲድኩም ካስ ማለት ቱናይ ስፖርት ገላጋሊ ቤት ፍርዲ ወሲድኩም እቲ ጉዳይ ተራዩ ተጻሪዩ ሕዚ ፌዴሬሽን ልኩስን ትሊግ ካምፓኒ ልኩስን ለኽል ጽልዋ ምሕዳርኩም ናውዓልኩም ለኻለ ግደ ትወስዱ ስለልግባእ እዩ ትናይኩም ናይ ባዕልኩም ይክንብል ስለልግባእና እዩ ምናልባሽ ብዙሕ ክነልዕሎ ንኽእል ነገር አሎ እዩ ክብራት ተኸታተልትና ክልዓል ልኽእል ሓደ ናይ ንጋንተታት መቻል ሲዳማ እዩ ኢንክሉዲንግ ሐዋሳ ማለት እዞም ጋንትታት እዚኣቶም በቀጥታ ትልነወሮም ቅጽዓት ገሊኦም ብሸውዓተ ተጻዋቲ ክልቲኦም ጋንትታት ድማ ነንሕድሕዶም በብሽድሽተ ተጻዋቲ እዩ ነፍስ ወከፍ 3 ሚሊዮን ትልተማሐላለፈሎም ቅጽዓት እዚ እዩ ሶ ተቅጽዓት ለኸዱሉ ርሕቀት ካፍቱ በስፖርት ስርዓት በስፖርት ሲስተም ከዱወ ልግባእ ኸይድ ለይኾኑ በአንጻሩ እሶም ተኸተልዎ ኸይዲ ላብ ስሩዕ ቤት ፍርድ በሙሳዶም ዋጋ ክፊልዎም ይበዘጋጣምዚ ትሕግውን ሸለል ካማል አይፈልጡ ወይ ንብሊ አውለሉ አካላት ግን ልበለጸ እሶም ሓሲዮም አንደርስታንድ ገይሮም ለኸዱሉ ርሕቀት ካልኦትውን ተንኮላትውን ልነወሩ ስለልኾኑ አሞዳአታ ኸይዱ ግን ልባዓሎም እዩ ለሐሰውዎ ለይልክዕ ነገር ዋጋውን ከኽፍል ኺኢሉ ምዕዛብ ኺኢልና ለለና ክብራትን ፍቷትን ተኸታተልትና እዚ ለመፍቀር ስፖርት ትግራይና ለፈታው ኩዕሶ እግሪ ትግራይና ዓቢ ብስራት እዩ ዓቢ ወርቃዊ ኦፖርቹኒቲ
ጋንሳት ትግራይ አፍትል ነውርኦ ዝናይሎ ዓመት ውድድረን መገምገም ይኾነንሎ ማለት ታዓይነት ዓቅም ነይርወን ደኸመም ኾነ ረኢና ናየ ሙዳእታ ደረጃ ሒዘን ኩለን ጋንሳትና ሓደጋ ወራዲ መስመር ኮይነን የነ ውድድረን ዛዚመን ሶ መቀለ 7 እንደርታ 15 ደረጃ 17 ወልዋሎ ዩኒቨርሲቲ አድግራ 18 ስለዚህ ቱ ክን ሲሪየስ ክንወስደው ልግበእና ሓዝታዩ ጋንሳት ትግራይና ተሐዝል ተገኔ ወርቃው ዕድል بحق متقام كدلي توم للعالو النورو خل مداوي صقمات كنوسدوم كنمهارلهم بلخ الدرجه وسيدنا بدنبي كنسرحلو يلغبنا وزي مس مريحنت غانسات تግራይና ምናልባሽ ሕዚ ካውዝ ለዓቀብ አነ ናይ ምቅጻል ተኸሎ ክሊ ኽሊሉነት ይብልይ ምክንያቱ ብዙሓት ሕቶታትውን ላተልዓለ ልመጸላ አጋጣምታት ይነሩሙ ሕዚ ቱ ለዓበየ ዜና ጋንሳት ትግራይ ቱ ሊግ ይመለሳል ብል ውሳነውን ማሐላሊፍለነሎ ሶ ቱ ኸዚ ክንገውሮ ልግበእና ታዩ ኢልኻ ሲሪየስ ልኾኑ حبريتاون أكيبخا جمجيمخا حد من قصقاس غانسات تግራይ ኣብ ልቕጽል ምዕራፍ ላተማሐሸክ خدلو لግባእ መጽናዕታዊ ዲፕ ለሆነ መጽናዕቲ ሙሳድ ሐምለድሊ ምግንዛብ ምርዳእ ሐምለድሊና ሙሳድ የድሊ ልብነትኒ እንሞ ቱ ለዓበየ ነገር ጋንሳት ትግራይና አፍቱ ሊግ ኣብ ልመጽለሎ ዓመተ ስፖርት الصنح مخانن مرغغاصو ابي بسرات نايمانون حزي بچبوط بتغبار توسانه كنريلو خالنا انامو منالواش حزي لا مسمرنا منئسي كبرات تخاتلتنا منئسي حاونا ايو ايجنت فيفا ايو الون بمقله سو اندرتا تو خصل قرولو تكال اب سبورت غلاغالي بيت فردي بقطتا وكلنا حيزو تقاليسو ازوصيت زاممص عوي غدون لبركته حاونا ስለዚህ بتግርኛ اي انا حزلو غعلهو حاونا ግን በመሐርኛ ስኮው ጋናዩ ክሊርሊ በመሐርኛ ነው ጋውን ለምርዳ አይጸግሚሉ እምነትኔ እንሞ ናልዋሽ በረከት ደረጀ حاوና መስመር ይልግነ ጤና ይስጥልኝ በረከት እንኳን ደህና መጣ እንኳን ደስ አለኩም በጣም ደስ ብሎናል በዚህ አጋጣሚ በቀጥታ የናይና ስፖርት አድማጮች ስርጭት ላይ ተገናኝተናል ከኢትዮጵያ ፕሪሚየር ሊግ የሚወርድ ክለብ የለም ብሏል ዛሬ የኢትዮጵያ እግር ኳስ ፌዴሬሽን እና ምናልባት ይሄንን ቀላል ሊመስል ይችላል የበረከት ደረጀ ሮል ግን በጣም ትልቅ እንደሆነ በቅርበትም እኔ ስከታተል ነበርና የፊፋ ኤጀንት እንዲሁም በካስ በመቀለሰው አንደርታ ተወካይ ሆነ ይሄንን ጉዳይ ፈጽማልና በዚህ አጋጣሚ በአድማጮቻችን ስም ለማመስገንም እፈልጋለሁ ምን ይመስላል እስቲ በሱ ያው በጣም እንዴት ነው አንደኛ ለመጀመሪያ ጊዜ ነው በኢትዮጵያ እግር ኳስ ታሪክ ካስ ላይ ጉዳይ ተቀባይነት አግኝቶ እየታየ ያለው ለኔም ለመቀሌም ለስራ አስኪያጁም ለመቀሌ ቦርዶችም ይሄንን ነው ወደዛ እንደነድ ላረጉ ሁሉ እንግዲህ ትልቅ ነገር ነው በጣም ደስ ብሎኛል እንኳን ደስ በለኩም በጣም ደስ ይላል ሶ ዛሬ ፌዴሬሽኑ ባኬዶ የስራ አስፈጻሚ ኮሚቴ ስብሰባ በርግጥም ተከታታይ ስብሰባዎችም ስንከታተል ነበርና በቀጣይ አመት በዚህ አመትም የተሳተፉ 18 ክለቦች እንዲሁም ከከፍተኛ ሊግ ያደጉ 2 ክለቦች ጨምሮ በአጠቃላይ 20 ቡድኖች ተሳታፊ እንደሚሆኑ ታውቀዋልና እስቲ ከመቀለ 70 አንደርሳ አንፃር የነበረው ሂደት ምን ይመስላል እስከ ካስ ድረስ አንተ የሄድክበት ርቀት ምንድነው ህዝባችንም እግር ኳስ ወዳዱ የትግራይ ህዝብም ማወቅ ያለበት ነገር ምትለው ምንድነው እንግዲህ ካስ ላይ ማቅረብ የምትችለው መጀመሪያ ዲሲፕሊን ኮሚቴ ወስኖ ከዛ የይግባኝ ወይ ደግሞ አፒል ኮሚቴው ወስኖ በዛ ደስተኛ ሳትሆን ወይ ደግሞ የተወሰነብኝ
ትክክል አይደለም የሚለውን ነገር ነው ወደ ይግባኝ ወይ ደግሞ ወደ ዓለም አቀፉ ይግባኝ ኮሚቴ ካስ ይዘህ የምትሄደው ነው። እዛም ደግሞ ተነጋግረንበት የመጣው መረጃ መቀሌ ሰባ እንደርታ ለልጁ እንዳልከፈለ ምክንያቱም መቀሌ ሰባ እንደርታ ክለብ ላይሰንሲንግ ከፌዴሬሽኑ ያገኘው ሐምሌ 25 ነው። የአብስራ የፈረመው ጳጉሜ 5 ነው። የመጀመሪያ ክፍያውን ደግሞ መቀሌ ሰባ እንደርታ ለአብስራ የከፈለው መስከረም 15 ነው። የቀረበበት ክስ ግን ከግንቦት 30 እስከ ጥቅምት 20 ድረስ ባለው ሁኔታ 1.4 ሚሊዮን ብር በልጁ አካውንት ስለተገኘ በሶስተኛ ወገን ተከፍሏል ለሚል ነው። ክለቡ ስታብሊሽ ሳይሆን ወይ ደግሞ ሳይቋቋም ያንን ነገር ሊከፈል አይችልም። ወይ ደግሞ ክለብ ላይሰንሲንጉን ሳያገኝ በፊት መወዳደሩ በፕሪሚየር ሊጉ እርግጥ ሳይሆን ያንን ልጅ በሶስተኛ ወገንም በምንም ሊከፍል አይችልም። ተጠያቂም ሊሆን አይገባም ነው የኛ ጥያቄና ሁለተኛ የገባው ዲሲፕሊን ኮሚቴው የወሰነውና ይግባኝ ኮሚቴው ላይ ደግሞ እነዚህ አሁን ያልኩህን 4-5 መከራከሪያ ነጥቦች አቅርበን ነገር ግን የተሰጠን ምላሽ የሚለው ያስገባችሁት ሼር ካምፓኒው ስልጣን የለውም ይሄን የመወሰን የሚል በመሆኑ ውድቅ ሆኗል ነው እንግዲህ ለሁሉም ይፋ የሆነ ነገር ነው። ስለዚህ ክለቡ የጠየቀበት ይግባኝና የተሰጠው የይግባኝ ምላሽ የተለያየ ስለሆነ ኮንትራዲክት ያደርጋል፣ እርስ በርስ የሚጣረስ ስለሆነ ይሄ ነገር አግባብነት የለውም በሚል ነው እንግዲህ ጉዳዩን ወደ ካስ ይዘን ሄደን። ምክንያቱም አሁን ለምሳሌ ይዘህ መሄድ ብቻ አሸናፊ ያደርጋል። ጉዳዩን ግን ተቀባይነት አግኝቶ እየታየ ልጁም ውሳኔ እስኪገኝ ድረስ ለጊዜውም እንዲጫወት እንግዲህ በተለያዩ መስፈርቶችና ሜዠርመንቶች ወይ መለኪያዎች መሰረት እየተከራከርንበት ነው። እንግዲህ ነገ ወይ ከነገ ወዲያ የሚመጡ ውሳኔዎች ይኖራሉና እንግዲህ እዚህ ላይ ነው ያለነው። ምናልባት በኪ እዚህ ላይ ሂደቱ በቀጥታ ወደ ካስ ገብቶ መቀለ ሰብዓ እንደርታ ነበረ ለብቻው ወደ ካስ ሄደውና ይሄ እንዴት ሊሆን ይችላል? ክለቡ በቀጥታ ወደ አንተ ነው ማነጋገር የቻለው? ሶስት ቡድኖች ወደ የፍትህ ፍርድ ቤቶች ናቸው በቀጥታ መሄድ የቻሉትና እንዴት ነው ይሄንን ሂደት? ያው እንግዲህ ኢትዮጵያ ላይ ካሉት የመጀመሪያው ካለፉት በኦንላይን ከፊፋ መሃል ከሁለቱ አንዱ ነኝ። አሁን ላይም ካለነው ከሰባቱ ነውና የፊፋ በኢትዮጵያ የፊፋ ኤጀንቶች ማህበር ምክትል ፕሬዝዳንት ነኝ። ያው መጀመሪያ ወደ ፍርድ ቤት ለመሄድም ሄደው በኋላ ላይ ነው ባለው በስራ አስኪያጁ በሸፈራው መሰረት እንግዲህ ወደ ካስ ነው መሄድ ያለብን፣ ያንን ይዞ ሊሄድ የሚችል ማን ይሆናል በሚለው ሰዎች ጥቆማ አድርገው ከዚህ በፊትም ያረኩት ነገር ስለነበረ ወደኔ መጡ። ተነጋገርን። ያስኬዳል አያስኬድም የሚለውን ነገር የግድ ማየት ስለነበረብኝ ክለቡ ያወጣው ወጪ፣ ከልጁ ጋር የተፈራረሙበት ጊዜ፣ ሌሎች አስፈላጊ የሆኑ ዶክመንቶችን ካቀረቡልኝ በኋላ ነው ጉዳዩን ለመያዝ የቻልኩት እንጂ ዝም ብሎ ጉዳዩ ስለመጣ ብቻ አንድ ነገር መያዝ ሳይሆን እንዳልኩ እንግዲህ 7 ሚሊዮን ወይ ደግሞ የመጀመሪያው ሁለት ኃላፊዎች ውስጥ ስትሆን ምን ያህል ላይሰንሱን ለማግኘት ከባድ እንደሆነ ይገልጻልና ያንን ነገር አየነው። ኦሬዲ ክለቡ አላጠፋም፣ ልጁም አላጠፋም። ስለዚህ ለዛ ነው እንግዲህ ይዘን ሄደንም መቀሌም ተወካይ በትግራይ ክልል መሃል ተወካይ ማጣት የለበትም በሚለው እንግዲህ ለዛ ነው ይዘነው ሄድነው። አሁን ፌዴሬሽኑ ሲወስን አራቱም ክለቦች በቀጣይም ፕሪሚየር ሊጉ ላይ እንዲቆዩ የሚል ነውና ምንድነው ከዚህ ጋር የተያያዘ በቀጥታ የነበረው ኢሹ ወደ መቀለ ሰብዓ እንደርታ የአዳማም ጨምሮ ሲነሳ የነበረውን ነበርና እዚህ ላይ ምን ማለት ይችላል? ያ ኮምፕሮማይዜሽን ነው። ምንም
እንትን የለውም ምናልባት ለመጀመሪያ ጊዜም ስለሆነ በእንደዚህ አይነት ደረጃ የደረሰው አንዳንድ ጊዜ ያው ማቻቻል ሊኖር ይችላልና ከዛ አኳያ ያው እንዳልኩ እኔ ውክልናም የገባሁት ውክልናውም የመቀሌ 70 እንደርታ ስለሆነ ለሱ ነው ወክዬ ላወራህ የምችለው እንጂ ስለሌላው ያው በህግ ጉዳይ እነሱ ይሄዱበት ያዋጣናል ብሎ ያሉት ስላለ እዛ ላይ መጥቀስ አልችልም ግን እንደ ትግራይ ካወራኸኝ በሌሎቹ ያው ገዛ አርገናል ድጋፍም እያረግን ነበር ጎን ለጎን ነው ሞር ጥያቄህን ወደ ትግራይና ወደ ካሱ ብታረገው በያስባለሁ በጣም ጥሩ እዚህ ጉዳይ ላይ ከፊፋም ህጎች ወይም ደግሞ ደንቦች ተፈጻሚ ሆናል ብለን መጥቀስ ምን ይችላል አርቲክል የቱ ጋር ነው በቂ ለምሳሌ ፌዴሬሽኑ የተከራከረበት አርቲክል 14 19 አለ ማለት በእግር ኳሱ ዘርፍ ምንም አይነት ዲስፒዩት ቢኖር ወይ ጭቅጭቅም ቢኖር ሶስተኛ ወገን እንዳይገባ የሚል አለ በተጨማሪ ደግሞ አንቀጽ 58 ላይ ወደ ጁሪስዲክሽን ምንም አይነት አገር ውስጥ ወይ ደግሞ አገር ውስጥ ያለ የመጨረሻው የፍትህ አካል በእግር ኳሱ የፍትህ አካል ውሳኔ ደስተኛ አይደለም ወይ ደግሞ በአግባቡ አልተዳኘውም ብሎ ሲያምን አንድ ሰው ወደ ካስ ወይ ደግሞ ኮርት ኦፍ አርቢትሬሽን ፎር ስፖርት ወይ ደግሞ በአማርኛ የዓለም አቀፍ የስፖርት ግልግል ፍርድ ቤቶች ነው ሊሄድ የሚገባው ነው የሚለው ስለዚህ ያንን ተጠቅመን ነው ወደዛ ይሄድ ነው ያንንም ደግሞ ትልቁ ነገር ምን መሰለ ኬዙን ማሸነፍ ምን ማለት ሳይሆን ኬዙ ብቁ ነው ወይ የቀረበው ከአገሪቷ ይግባኝ በላይ እዛ ቦታ ላይ ከተለያዩ የፊፋ አባል ድርጅቶች ወይ ደግሞ ከ250 ምናምን አገራት በላይ የሚታይበት ፍርድ ቤት ላይ ኬዙ አክሴፕታንስ ወይ ደግሞ ተቀባይነት ማግኘቱ በራሱ ትልቅ ነገር ነው እንግዲህ ያው ለጊዜው ኮንፊደንሻል ስለሚል ለሌሎች አካላት ማቅረብ ስለማንችል ላንተ ባሳየው መረጃ መሰረት እንግዲህ አይተዋል ምን ላይ እንደደረስን አይደለ በትክክል በቂ ጊዜው ደርሶ ደግሞ ውሳኔውን ያው ሙሉ በሙሉ እኔ ማረጋገጥ የምፈልገው 100% እርግጠኛ ነኝ እንደምናሸንፍ በዛም ኬዝ ማለት ነው አሁን የቀረው ምንድነው በቂ በዚህ ሂደት ላይ ኦሬዲ ፌዴሬሽኑ ኦፊሻሊ በደጋፊም ኮስችን ሲደረግ የነበረው አጀንዳ የክለቦችን መውረድ የለባቸውም ህግ ተጥሷል የሚል ነበር ሶ ዛሬ ይሄንን ህጉ እንደተጣሰና ኦፊሻሊ ክለቦቹ ደግሞ እንዲቆዩ ተደርጓል ሶ ምንድነው የሚቀረው አሁን እሱ ብቻ አይደለም ያው ዛሬ የተወሰነው እኮ ሶስቱ አጥፍተዋል የተባሉት ክለቦች በሼር ካምፓኒው ወይ በሊግ ካምፓኒው የተወሰነባቸው ቅጣት የገንዘብ ቅጣት አለ እንዲከፍሉ ተብሏል ኦፍ ኮርስ አይደለ የኛ ደግሞ ፕሮሰስ ላይ ስለሆነ ነው ኦን ኮርት ኦፍ ካስ ላይ ስላለ ነው ምክንያቱም ለምን የሼር ካምፓኒው መተዳደሪያ ደንብ ላይ ለመጀመሪያ አግኝቶ ከተቀጣ በኋላ በሚቀጥለው በሁለተኛ ከተገኘ አውቶማቲካሊ ሪሊጌትድ ነው የሚሆነው ወይ ደግሞ ወደ ወራጅ ነው የሚገባው ስለዚህ አሁን አንደኛ አለማጥፋቱ ንጹህ መሆኑ ራሱ መታወቅ አለበት ሁለተኛ የራሱ ፕሮሲጀራል ሂደቶች አሉ የፊፋ የካስ የፌዴሬሽኑ የእያንዳንዱ ተቋም ፕሮሲጀር አለው ቀደም ተከተሎች ስላሉት እኛ እንግዲህ አክሴፕታንሱን አግኝተን ልጁም እንዲሳተፍም ከመሳተፍም በላይ ውድድር ላይ እንዲሳተፍ ከዛም በላይ ውልም ለማደስ ሌላም ቲም ላይ ለዙር ያው ሞስትሊ እኛ ልጁ ጥሩ ፍቃድም ስላለው እዚሁ ቲም ላይ እንዲቆይ ለማድረግም ለመፈረምም ያ ፍቃድም ስለሚያስፈልግ በዛ ሁኔታ ላይ ነው
በሁለተኛ ደረጃ ደግሞ በአርቢትሬሽን ወይ ደግሞ የህግ ማለት በአንድ ዳኛ ነው መታየት ያለበት በሶስት ዳኛ ነው የሚለው ላይ ናቸው አሁን ያሉት እንግዲህ የመጨረሻው ፕሬዝዳንቷ ላይ መድረሱን የሚገልጽ ነገር አሳይቻለሁ ብዬ ነው ወንድማለ በትክክል በቂ በርግጥም ትልቅ ስራ እንደተሰራ የሚያሳይ ስፔሻሊ ደግሞ አንተ የድክበትን ርቀት በትክክለኛ ሰዓት ላይ ሂደቱን ወደ ካስ ማምራቱን ተከትሎ ይሄንን ጫና ፌዴሬሽኑ ላይ እንዲመጣ እንዲሁም አሁንም ብዙ ጥያቄዎች ኦፍ ኮርስ እየተነሱበት ይገኛል ሌላ ቀንም በስፋት ምንመለሰው የሚሆን ይሆናልና በስተመጨረሻ ይሄንን ውሳኔ ተወስኗል ያንተ መልእክት ምንድነው የሚሆነው ስፔሻሊ ከሼር ካምፓኒው ያጸደቃቸውን የክለቦች የፋይናንስ አስተዳደር መመሪያ ከሱ ጋር ተግባራዊ መሆንን እንዲሁም ሌሎችም ህጎች ዛሬ ብዙ ውሳኔዎች ተላልፈዋል ኦሬዲ እኛ ያነሳን ያለነው ከትግራይ ሪሌትድ ክለቦቻችን መሰረት ያደረገ ብቻ ነውና ኦፍ ኮርስ ምንድነው መልእክት ቀጣይ ምን ይሰሩ ምን መደረግ አለባቸው ነው የምትለው ያው እንግዲህ እንዳልኩ በቀድሚያ ናብ ሁሉኩም ክለባታት ትግራይ እኳ ደስ በለኩም ስለዚህ ምንድነው ያው በህጉን በተከተለ መልኩ እስከ መጨረሻው ድረስ እንሄዳለን በመቀለ 70 እንደርታ በኩል በተረፈ እንግዲህ ከናንተ ሚዲያ ጋርም ከሌሎችም የትግራይ እግር ኳስ ባለድርሻ አካላት ጋር በመተባበር እንደነዚህ አይነት አሁን ስታዩ ቴብሉ ላይም 3 ወራጅ እንደዚህ የሚሉትን ነገሮች መኖር እንደሌለባቸው ተስፋ አረጋለሁ ወደፊት ብዙ ስራ ይጠብቀናል በተረፈ የትግራይ የቦርድ አመራር ስራ አስኪያጅ ሁሉንም ካንቲባ ምክትል ካንቲባ የፕሬዝዳንት የክለቡ ፕሬዝዳንት በአጠቃላይ በዚህ መልኩ አምነው ከዛም በላይ ደግሞ ይሄንን ነገር ልታስፈጽም ትችላለህ ብለው ከነጋም ሄደው እዚህ ደረጃ በመድረሳችን ኦልሞስት ከዛሬው ውሳኔ በፊትም ብዙ ጊዜ ብለናልኛ ህጉን ተከትለን ስለምንሄድ በማንወርድ ቃል ገብተን ነበር ዛሬ ደግሞ የተወሰነ ውሳኔ በጣም ደስ የሚያሰኝ ነው ስለዚህ እንግዲህ በድጋሚ ማለት የምፈልገው ቋደስ በለኩም ደስ ብሎናል ስለዚህ ወደፊት ደግሞ የተሻለ እግር ኳሱን የምንጠቅምበት የትግራይ የመቀሌ ሄዶሞች ውድድር የሚያዘጋጁበት በተለያዩ እግር ኳስ በእውቀታችንም እንግዲህ ባለው በጠቅላላ ልንረዳ የምንችልበት ልንተጋገዝበት ህጉ የተሻለ ነገር ሊያረጋ የሚችልበት ነው በተጨማሪ ግን እንደ ዘንድሮ አይነት ያው ሁሉም ደከም ያለ ቲም እንዳይሰሩ እኛም በእውቀታችንም ባለንም አቅም ልናግዛቸው የሚገቡ ምክንያቱም እንደዚህ አይነት ነገሮች ሁሉ አይከሰቱም ምክንያቱም ሜዳ ላይ በሚታይ ነገር ስለሆነ ውጤቱ የሚመጣው እንደ ዘንድሮ ሳይሆን ሙያተኞችን እንዳልኩ 7 የፊፋ ኤጀንቶች አሉ እኔ ምናልባት መካሰሱ ላይ ነው ጥሩ ብሎ እንኳን ቢያስቡ ሞር ደግሞ አናሊቲክስ የሆነ ነገሮችን ወይ ደግሞ ልጆችን በማቅረብ ብሎ ሞር የፊፋ ኤጀንት ጋር አብረሰሰራ እንግዲህ መቀሌ ዘንድሮ የደረሰውን ነገር እንደዚህ አይነት ነገር ወጡ በጥሩ ነገር መሄዱ የሚያሳይ አንድ ነገር ነው ኢቭን ቪዲዮ አናሊስትን ስልጠና ወስዶናል ያ ማለት ፐርፎርማንስ አናሊሲስ አንድ ተጫዋች ምን ያህል ብቃት አለው ምን ያህል ኪሎ ሜትር ሸፍኗል ምን ያህል አሲስት አለው እያንዳንዱ በመረጃ ማቅረብ ስለሆነ ከፕሮፌሽናሎች ጋር መስራት እዚህ ደረጃ ያደርሳል እላለሁ እንግዲህ እስካሁን ባለኝ ጥሩ ነገር በቀጣይም ከትግራይ ቲሞች ጋር እንግዲህ ወን ለጎን አለን ለማለትና በመጨረሻም ድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ ትልቅ ውጤት ነው ትልቅ የሆነ ጫና መፍጠር የቻለ ለዚህ ህዝብ ስፔሻሊ እግር ኳስ ወዳድ ስፖርት ወዳድ ለሆነ ህዝብ ትልቅ ብስራት ነው መስማት የቻልነውና በዚህ ብስራት ውስጥ ደግሞ የፊፋ ኤጀንቱ
በረከት ደረጀ ትልቅ ከፍተኛ ሚና መጫወት ስለቻልክ ደግሜ በአድማጮቻችን ስም በጣም ላመሰግንህ እወዳለሁ ከዚህም በተጨማሪ በካስ የመቀለ ሰባ እንደርታ ተወካይ በመሆን ቀጣይ ያሉትን እንቅስቃሴዎች ለአድማጮች እንደዚሁ በቀጥታ ተገናኝተን ምናወራ ይሆናል ኦፍ ኮርስ ምንም ጥርጥር የለውም በቀጣይ ሰፋፊ ስራዎች አሉንና ለአሁኑ ግን በጣም ነው ማመሰግነው በረከት ደረጀ ግን ያው መቀሌን በካስ በወክልም እንግዲህ የተቀሩትንም በሐሳብም በምንም ደግፈናል እንግዲህ ወደፊት ያው መቀሌ ብለ ያው ኦፊሻል ዶክመንት ሊሆነ ኮንትራክት ስላለን በይፋ ማውራት ይቻላል ትክክል እንግዲህ የፕሪሚየር ሊጎቹንም ብቻ ሳይሆን የከፍተኛ ሊጎቹንም መደገፍ አለብን በሚለው እንግዲህ ለይደር የሚቆይ ስራ ይሁንና ትክክል ለዛሬው እንግዲህ እዚህ ደርሰናል እዚህ አድርሰናል እንግዲህ ከ0 ወደ 3 ተመልሰናል ማለት ወዳለሁ በጣም ጥሩ በጣም የሚታይ ስራ ነው የተሰራው ለዚህ ስራ ደግሞ ትልቅ ክሬዲት ለፊፋ ኤጀንቱ በረከት ደረጀ ላንተ ነውና አሁንም ደግሜ ማመስገን ፈልጋለሁ እግዚአብሔርልኝ ታንኪዩ በቂ ቀጣይ ያሉን እንትን ልበልና ለአድማጮችም እንግዲህ ለደጋፊዎችም ታንጀብል የሆነ መረጃዎችን ማቅረብም ስለሚገባ አንዳንድ ጊዜ ኮንፊደንሻል የሆነና ከሚመለከተው አካል ውጪ እንዳይወጡ ስለሚባል ነው የተወሰኑትን ግን እንግዲህ ነገ ወይ ከነገ መላክ ያለብኝን ልኬል በአንተ ሶሻል ሚዲያ እንድታወጣላቸውና ምን ያህል ርቀት እንደሄድን እንድታረግ እንግዲህ ከጎን ለጎን ታማኝነትም እንዲኖር ለማድረግ እንሞክራለን እንደውም በዚሁ የተወሰነች ደቂቃ እንቆይና ገና ሂደቱን ሲጀመር በስዊዘርላንድ ጠበቃ አለ ምናምን ሲባልም ነበር ደጋፊውም የሚያነሳው አጀንዳዎች ነበሩና ከዛ በኋላ ነው በረከት ደረጀ እዚህ ከኢትዮጵያ ሆኖ ስራውንም ያስፈጸመ ያለ መሆኑ የታወቀውና ከዚህ ጋር የተያያዘ ኦፍ ኮርስ አሁንም ስናነሳው ነበር ቀጣይ መረጃዎቹንም እንለጥፋለን በሶሻል ሚዲያውንም ህዝቡም ደጋፊው ማወቅ ያለበት ነገርና ከዚህ ጋር ምንድነው ማለት የምፈልገው አይ ምናልባት ያው የግድ ስዊዘርላንድ ሄዶ መካሰስ እንደድሮ ያለ መስሏቸው ከሆነ አላቀም እንጂ ያው እኔ ከክለቡ ጋር ከመጀመሪያው ጀምሮ ስንፈራረም ይሄንን ነገር ሁለቱም ስዊዘርላንድ የሚገኙት የፊፋ የሌጋል ኤንድ ኮምፕላያንስ ኮሚቴ ወይ ደግሞ ወደ ካስ የሚሄድ የሚለውን ነገር አይተን ነው የጀመርነው ያም ደግሞ የሆነበት ምክንያት የፊፋ ላይሰንስ ነኝ እኔም በኢትዮጵያ እንዳልኩ ያ ማለት ደግሞ ኦል አራውንድ ዘ ወርልድ ወይም በሙሉ ኢትዮጵያ ላይ ተዘዋውረ መስራት የሚችልበት ስለሆነ ቲሞችንም የትም ሀገር የሚገኙ ቲሞችን መወከል ስለሚቻል ነው እንግዲህ ተነጋግረን መረጃዎችን አቅርበውልኝ ቅድም እንዳልኩ እንግዲህ ሄደንበታል እኔ ሆነኝ ፕሮሰሱንም ሂደቱንም ክሱንም የጀመርነው ያንንም ደግሞ እንግዲህ እንትን ኤቪደንስ ላንተ መረጃ የሚሆን አሳይቻለሁና ያን ደግሞ ያው ሚዲያ ፐርሰናል ነው እንጂ ኮንፊደንሻል ነው አንዳንድ ጊዜ እንደዚህ ትልልቅ ተቋማት ውሳኔ እስኪገኝ ድረስ ከሚመለከተው አካል ውጪ እንዳይወጣ ሚል ኮንፊደንሻል ብለው ስለሚልኩ ነው ግን ህብረተሰቡ እንዲያውቀው መንፈልገው እንግዲህ ይሄን ያለ ርቀት ሄደናል መቀለ ሰባ እንደርታ የተወከለው በዚህ በኢትዮጵያ እንግዲህ በሆነ ሰው በረከት ደረጀ በሚባል ነው ያው ዶክመንቱን ሲያዩት እነሱ ግልጽ ይሆንላቸዋል ብዬ ገምታለሁ በትክክል የፊፋ ኤጀንት እንዲሁም በካስ የመቀለ ሰባ እንደርታ ተወካይ በረከት ደረጀ በቀጥታ መስመር ስርጭታችን ገብተ ያለውን አጠቃላይ መረጃ ስላካፈልከን አሁንም ላመሰግን እወዳለሁ እግዚአብሔርልኝ በቀጣይ እንገናኛለን ታንኪዩ ያ ግድ ነው እሺ እኔም አመሰግናለሁ እንግዲህ መልካም ምሽት ወንድሜ ታንኪዩ ክብራትን ፍቷትን ተከታተልትና ዝርዝር ለለ ወግዒ ተከታተልናና በጋጣምዚ ኣብ ማሕበር ኩዕሶ እግሪ ዓለምና ኣፍሉጦ ለሎ ላይሰንስ ለሎ እዩ ካብ ሓሊፉውን መቀለ ሰባ እንደርታ ውክልና ሂወሞ እቲ ክሲ ናብ ዓለም ለኸ ገላጋሊ ስፖርት ቤት ፍርዱ ወሲዱ ብትናይ ስፖርት ስርዓት ተኸቲሎም በመኻዶም
أفتر يجون كسانحو حزد ما تتفقت حملة ولهم لمرققات لافتو لعلواي بيت فرد سبورت جلاجالي وشيدو مولومو بحق الحبنيو تلعبي achievement حزون جانسات تجراي عقمني إسوون بالتفل على مخنياتها تكنيكالي وتصيد سينن لابتحتي وريدن نيرانين قندما تو ناي فاينانس أولو ممرحتات متحاسو سعول تفتقروا كفتتات كاوا مونغو تساتفت كلمات متشال سيداما هواسا جانساتنا أفتليك لكس أنحا لمس عمت عسرا جانسات خوينن أخلت عمتات وشتقل لا عسرت شديشت سرع لافتل فلت قالو تليك لكم لساتو هايلومو بحق عاويو تسيتيو قاعد اسفلكم لكلكم دغفت جانسات تግራይና حزي جانسات تግራይና تايك جبرالون امريحنت او كل مداوي مس تكنيكال حزي كل مداوي لوطي حد جانسات تግራይ حمددلي ارغيصنا ون موغاعد لينا يمو ريفورم ادمنستريتيف ريفورم بتخرتون هيو خك سرح حمللو انا نامن ስለዚህ እዚ ወሳኔ አብይ لما انت اجندا مملاس جانسات تግራይና ዳግም መፍትሊግ ምጽናህ جانسات تግራይና لسمعنا له مع التخوين دما تمزجول له مالتي كبراتن تختاتلتنا حبن تقرأينا